13 ተግባራት 13 ሚሊዮን ዶላር ግን ህይወቶን መስዋዕት የሚያደርግ ዋጋ መክፈል ቢያስፈልግዎስ? ዛሬ የምንነጋገረው ስለ 13 ኃጢያቶች የሚል ፊልም ሲሆን ገንዘብ አንድን ሰው እስከምን ድረስ ሊያጠፋው እንደሚችል የሚያሳይ አስደናቂ ታሪክ ነው። ሰላም ውድ ተመልካቾቻችን፣ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ላይክ በማድረግም ቪዲዮውን ይጀምሩት። ይሄ ኤሊዮት ይባላል። በጥልቅ ፍቅርና ቤተሰብ በመመስረት ያለው ወጣት ነው። ሚስቱ ልጁን የምትወልድበት ወራት ስለደረሰ በስራ ተጠምዷል። ነገር ግን አንድ አስደንጋጭ ዜና ይሰማል። አሰሪው በእርሱ ፈንታ ሌላ ሰው እንደቀጠረና በስራው ቀርፋፋ እንደሆነ ይነግረዋል። ኤሊዮት ያለውን የቤተሰብ ችግር ተናግሮ ቢማጸነውም አሰሪው ግን ከመስሪያ ቤቱ ያባረረዋል። ኤሊዮት ካለበት ችግር የተነሳ እጅግ ጭንቅ ውስጥ ይገባል። በቅርቡ ገንዘብ ካላገኘ እሱና ሚስቱ ጎዳና እንደሚወጡ ተረድቷል። ሆኖም መኪናውን ይዞ እያሰላሰለ ሳለ ስልኩ ላይ የማይታወቅ ቁጥር ይደወልለታል። በተደወለለት ስልክ ታዲያ ካጠገቡ ያለችው ዝንብ ከገደላት $1000 ቀጥታ ወደ ባንክ አካውንቱ እንደሚገባለት ይነግረዋል። ኤሊዮት ቀልድ እንደሆነ ቢያስብም ዝንቧን አጣብቆ ይገላታል። $1000ም ቀጥታ ወደ ባንክ አካውንቱ ይገባል። ኤሊዮት አላመነም። ነገር ግን ሰውየው አሁንም ዝንቧን ከበላት $3600 እንደሚገባለት ይነግረዋል። ይሄ የማጭበርበር ድርጊት ነው ብሎ በመጠራጠርም ቤቱ ድረስ ሄዶ ገንዘቡ እንደገባና እንዳልገባ ያረጋግጣል። እውነትም ገንዘቡ ገብቶ ነበር። ድጋሜም ዝንቧንም አንስቶ ይውጣታል። $3600 ወደ አካውንቱ ይገባል። ኤሊዮት ለምን ይህን ያህል ገንዘብ እንደሚሰጠው ለሚስጥራዊ ሰው ይጠይቀዋል። መልሱም በኢኮኖሚው ዝቅተኛ ስለሆነ ለዚህ ጨዋታ እንደተመረጠ ይነግረዋል። ጨዋታው 13 ትዕዛዞች አሉት። እነዚህ ትዕዛዝ በአግባቡ ከፈጸመ የ$6.2 ሚሊዮን ተሸላሚ እንደሚሆን ይነግረዋል። ሆኖም ኤሊዮት ይህን ከሰማ በኋላ በደስታ ይወራጫል። ሶስተኛው ትዕዛዝም በጉጉት ይጠባበቃል። ቀጣይ ሶስተኛ ትዕዛዝ ታዲያ ህፃን ልጅን ማስለቀስ ነበር። ኤሊዮት ከሚስቱ እናትና አባት ጋር መዝናናት ላይ ቢሆንም ገንዘቡን በልጦበት አንዲት ህፃን ልጅ ካፈላለገ በኋላ አባትና እናቷ እንደማይወዳት በመንገር አስፈራርቶ ያስለቀሳታል። የልጅቷ እናት ኤሊዮት ስላመለጣት ፖሊስ ጣቢያ ሄዳ ታመለክታለች። ኤሊዮት የጨዋታው መቅለሉና የገንዘቡ ደግሞ ብዛቱ ህፃን ልጅ በማስለቀስም $7000 በማግኘቱ እየገረመው ይደሰታል። አራተኛው ትዕዛዝም መጠባበቅ ይጀምራል። አንድ ጠዋት ታዲያ ቸርች ሄደው በነበረበት ሰዓት ስልኩ ይጠራል። አራተኛው ትዕዛዝም በቸርቹ ያለው ቅርጻ ቅርጽ እንዲያቃጥል የሚል ነበር። ኤሊዮት ከፍርሃቱ በላይ ገንዘቡ በልጦበት ስዕሉን አንስቶ ያቃጥለዋል። ሆኖም አደጋው ከፍ ብሎ ቸርቹም በእሳት ይቀጣጠላል። አምስተኛው ትዕዛዝም የሰውን ልብስና ዕቃ በመዝረፉ $25000 ወደ አካውንት ይገባለታል። አሁን ጨዋታው ሁለተኛ ምዕራፉን ጀምሯል። እየከበደ መሄዱ የጨዋታው ህግ ነው። ሆኖም ኤሊዮት የጨዋታው መክበድ ግድ አልሰጠውም። ለእርሱ የሚታየው የገንዘቡ ብዛት ነው። ገንዘቡን አግኝቶ ከቤተሰቡ ጋር አስደሳች ህይወት መኖር ይፈልጋል። በዚህ ቅጽበት ታዲያ ስልክ ይደወልለትና ወደ አንድ ቤት ይመራዋል። ስድስተኛው ትዕዛዝ ታዲያ ከሞቶ ሬሳ ጋር ቡና መጠጣት ነበር። ኤሊዮት 4 ሰዓት ከመሆኑ በፊት ከሞቶ ሬሳ ጋር ቡና መጠጣት አለበት። ገዳዩ እንኳን በቅጡ ለማያውቀው ሬሳ ጭራሽ ከእርሱ ጋር ቡና ሊጠጣ የማይታሰብ መሆኑ ለሚስጥራዊው ሰው ይነግረዋል። ሚስጥራዊው ሰው ግን ስለ ብሩ ብቻ እንዲያስብ ይመክረዋል። በአቅራቢያው ወደ ነበረው ኮፊ ሃውስም ሬሳውን ተሸክሞ ይሄዳል። ነገር ግን ፖሊሶቹ የቤቱ ደንበኛ ስለሆኑ ሲገቡ ለነሱ ቅድሚያ ተስተናግደዋል። ኤሊዮት ሰዓቱ እየደረሰ መሆኑ ሲረዳ ከአንዱ ፖሊስ ቡናው ቀምቶ ይወስደዋል። ሆኖም ገንዘቡን ሊገባለት ችለዋል። እየተጠቀማቸው ያሉት ታክቲኮች በጣም ተመችተውታል። ነገር ግን የቀጣዩን 7ኛ አስከፊ ትዕዛዝ ሳያውቅ ወደ አውቶቡሱ ይገባል። የቀጣዩ 7ኛ ትዕዛዝ ታዲያ የወጣቱ እጅ መቆረጥ ነው። ወጣቱም ጨዋታው ላይ እንደሆነና እሱም እጁን መቆረጥ ፈልጎት እንደሆነ ሲነግረው ኤሊዮት ሳያቅማማ እጁ ይቆርጥለታል። ኤሊዮት የጨዋታው እየከበደ መሄድ ሳይታወቀው የቀሩት 6ኛ ትዕዛዞች ይጠባበቃል። አሁን ከሚስቱ ጋር አነስ አድርገው ሰርጋቸውን እያከበሩ ነው። በዚህ መሃል ታዲያ ስልኩ ይጠራል። 8ኛው ትዕዛዝ ሰርጉን መረበሽና ጠርሙሶቹን መሰባበር እንደሆነ ምስጢራዊው ሰው ይነግረዋል። ኤሊዮት ይህ ትዕዛዝ ትዳሩን ሊያሳጣው እንደሚችል ያስባል። ነገር ግን በይቅርታ ፈተዋለሁ ብሎ ስላሰበ ገንዘቡን መርጧል። በዚህ መሃል ፖሊሶች ይመጣሉ።
የፈለጉት ወንድሙን ነበር። አሮጊት ሴት ከደረጃ ጥለሃል ተብሎ ሊታሰር ነው። ኤሊዮትም ይህን እድል ለመጠቀም በማሰብ በሁኔታው እንደተናደደ በማስመሰል ጠርሙሶችን መሰባበር ይጀምራል። ወደ ታች ወርዶም ስልኩን ሲመለከት ብሩ ገብቷል። ነገር ግን 9ኛው ትዕዛዝ በፖሊሶቹ ተይዞ የክህደት ቃል ሰጥቶ ማምለጥ ነበር። ሆኖም ለፖሊሶቹ እጅ ሰጥና ቃሉን ከሰጠ በኋላ የፖሊስ ኃላፊውን እግር በመምታት ሊያመልጥ ችሏል። ኤሊዮት ጨዋታው እያስጠላው መጥቷል። ራሱን ወንጀል ውስጥ ስላገኘው ደንግጧል። በመንገዱ ያገኘው ሰው ሚስጥራዊ ሰው እየመሰለው ይናደዳል። በቅጽበትም አንዲት አሮጊት ሴት ቀልቡን ስለሳበች እያስፈራራት ተጫዋች መሆኗና አለመሆኗ እንድትነግረው ይጠይቃታል። ነገር ግን ቋንቋዋ ሌላ ስለነበር የልብስ ማስጫው እንዲገጥምላት ስትጠይቀው ይገጥምላታል። እኚህ የሞተር ሳይክል ወዳጆች የጨዋታው አካል ስለሆኑ አንድ ትዕዛዝ ተሰጥቷቸዋል። በአስፓልቱ ከጫፍ እስከ ጫፍ መስመር ደርሰው እንዲመለሱ ታዘዋል። ሆኖም ቅድም ኤሊዮት የወጠረው ሽቦ እነርሱ በሚያልፍበት መስመር ላይ የተወጠረ ነው። ኤሊዮት ይህንን ሲያይ ሽቦው ይነቅለዋል። አዳንኳቸው ብሎ ሲደሰት ታዲያ ሌላ ተጫዋች ዘርግቶ ስለነበር ሲመለሱ ሁላቸውም አንገታቸው ተቀልተው ይሞታሉ። ይህ ጨዋታ የማን እቅድ እንደሆነ የሚያውቀው አንድ ዊሊያም ብቻ ነበር። ነገር ግን ይህንን መረጃ ሊያጋራው ስላልቻለ የሚታመን ፖሊስ ያፈላልግ ነበር። ሆኖም ጀምስ የተባለው የፖሊስ አለቃ ይተዋወቀዋል። ጀምስ ታዲያ የተለያዩ መረጃውን በማጋራት ዊሊያም ላይ እምነት ካገኘ በኋላ ዊሊያም መረጃዎቹ ከእርሱ ጋር የተጠበቁ ይሆናሉ ብሎ ስላሰበ ይሰጠዋል። ጀምስ ግን መረጃዎቹን ወስዶ ያቃጥላቸዋል። ምክንያቱም ጀምስም የጨዋታው አካል ነበር። ኤሊዮት ጨንቆት መንገድ ላይ ቆሞ ሳለ አንድ የስልክ ጥሪ ይሰማል። የጨዋታው ስልክ እንደነበርም በድምፁ ሊለየው ችሏል። ሆኖም የያዘውን ሰው አደጋ ከመፍጠሩ በፊት ማሳደድ ይጀምራል። በመኪና ሲከታተለው ሰውየው ወደ ቤቱ ገብቶ ነበር። ሲገባ ታዲያ ጨዋታው ሲጫወት የነበረው የገዛ ወንድሙ ሆኖ ያገኘዋል። ፖሊሶች የኤሊዮት ሰርግ ላይ የፈለጉትም ለዛ ነበር። አሁን ወደ ቤቱ የመጣው ታዲያ የመጨረሻውን ትዕዛዝ ለመጫወት ነው። የጨዋታው የመጨረሻው ትዕዛዝ ታዲያ የቤተሰቡን አንድ አካል መግደል አለበት። አባታቸው ይህን ሲሰማ ራሱን ያጠፋል። ምክንያቱም ወንድሙ የመጣው አባቱ ሊገል አስበው ነበር። ሆኖም ግን አባቱም ከዚህ በፊት ተጫውቶ እንደነበርና እናታቸውም የገደላት በዚህ ጨዋታ ምክንያት እንደሆነ ስለነገራቸው በጣም ተናደው የአባታቸው መሞት ምንም አልመሰላቸውም። አሁንም ግን ከሁለቱም አንዱ ማሸነፍ አለበት። ኤሊዮት ወንድሙን እዚህ ማብቃት እንዳለበትና የእነርሱ መገዳደል ከገንዘቡ እንደማይበልጥ ሲነግረው ወንድሙ ግን አሸናፊ መሆን እንደሚፈልግ በመናገር ሽጉጥ እንዲያወጣ ሲል ኤሊዮት ቀድሞት ይገለዋል። ኤሊዮት አሁን የ6.2 ሚሊዮን ዶላር አሸናፊ ሆኗል። ገንዘቡ ግን የፈለገው አይመስልም። ሆኖም መርማሪ ጀምስ ገብቶ ሬሶችን በማቀጣጠል መረጃ እያጠፋ ሳለ ግንባሩን በጥይት ይመታዋል። ይህ ደግሞ የጨዋታው ሕግ የሚጥስ ስለሆነ ገንዘቡ ሙሉ በሙሉ ተመልሶ ከሽልማቱ ነፃ ሆኗል። ኤሊዮት የፈለገው የቤተሰቡን ሰላም ስለነበር ወደ ሚስቱ ደውሎ ደህና መሆኗን ሲጠይቃት አሁን እቤት ተቀምጣ የሞተ ዝንብ እየበላች እንደሆነ ስትናገረው ፊልሙ ያበቃል።